ሰላም ጤና ይስጥልኝ የቻናሌ ቤተሰቦች እንደምን አላችሁ? ዛሬ በጣም ወሳኝና የእያንዳንዳችሁን ህይወት የሚነካ መረጃ ይዤላችሁ መጥቻለሁ። ስልካችን በድንገት ተጠልፎ ወይም ሀክ ተደርጎ ሚስጥራዊ መረጃችሁን፣ የባንክ አካውንታችሁን፣ የኢሜል ወይም የሶሻል ሚዲያ አካውንታችሁ በሌላ ሰው እጅ ቢገባ ምን ሊፈጠር እንደሚችል አስባችኋል? ብዙዎቻችን ስልካችንን እንዳይጠለፍ የተለያዩ አፕሊኬሽኖችን ወይም አንቲቫይረስ ለመጫን እንሮጣለን። ነገር ግን ምንም አይነት ውጭ አፕሊኬሽን ሳያስፈልገን በራሱ በስልካችን ሴቲንግ ብቻ ስልካችን 100% አስተማማኝና ከሀከሮች ነፃ ማድረግ እንደምችል ያውቃሉ? እንግዲህ ወደ ማብራሪያው ከመግባታችን በፊት አሁኑ ከታች ያለችውን ሰብስክራይብ የምትለዋን ቀይ ምልክት በመጫን የቻናላችን ቤተሰብ ይሁኑ። የደውል ምልክቷንም በማብራት ሁል ጊዜ የምንለቃቸው ጠቃሚ የቴክኖሎጂ መረጃዎች በፍጥነት እንዲደርሳችሁ አድርጉ። ሰብስክራይብ ካደረጋችሁ በቀጥታ ወደ መጀመሪያው ሴቲንግ እንለፍ። የመጀመሪያውና ስልካችን ላይ ትልቁ የጥበቃ ስራ የሚሰራ ሴቲንግ ጉግል ፕሌይ ፕሮቴክት ይባላል። ይህ ሴቲንግ ስልካችን ውስጥ ያሉ አፕሊኬሽኖችን በየቀኑ በስተጀርባ በመቃኘት ቫይረስ የሰላ የሶፍትዌር ወይም መረጃ የሚሰርቁ አፖችን ይለይልናል። ይህን ለማድረግ እንግዲህ ፕሌይ ስቶር ላይ እንገባለን። ከዛን ከላይ በቀኝ በኩል ፕሮፋይል እንነካለን። ፕሮፋይል ከነካን በኋላ ፕሌይ ፕሮቴክት ትላለች እዚህ ጋር እሷን እንነካለን። ከዛን የሴቲንግ ምልክት ከላይ በቀኝ በኩል እሷን እንጫንና እዚህ ሴቲንግ ውስጥ ገቡ ስካን አፕስ ዊዝ ፕሌይ ፕሮቴክት እና ኢምፕሩቭ ሃርምፉል አፕ ዲቴክሽን የሚሉ ሁለት ማብሪያዎች መብራታቸውን እርግጠኛ ሁኑ። ካላወሩ ሀከሮች አደገኛ አፖችን በስልካችሁ ላይ በቀላሉ እንዲሰሩ ሊያደርጉ ይችላሉ። ሁለተኛው ሴቲንግ ደግሞ ከፕሌይ ስቶር ውጪ አፖችን በራሳቸው እንዳይጫኑ መቆለፍ ነው። ብዙ ጊዜ በቴሌግራም፣ በክሮም፣ በብራውዘር ወይም በሊንክ የሚላኩ አፖችን ተደብቀው ስልካችን ሊጠልፉ ይችላሉ። እንግዲህ ይህንንም ለመቅረፍ ሴቲንግ አፕስ እንገባለን። ሴቲንግ ውስጥ እንገባለን። በዛ የሰርች ምልክቷን እናካና አፕስ ብለን ሰርች እናደርጋለን ማለት ነው። አፕስን እንጫናታለን። ከዛ እዚህ ጋር ስፔሻል አፕ አክሰስ ሚንበት እንፈልጋለን። ያው ስፔሻል አክሰስ ውስጥ ገብተናል። ስፔሻል አክሰስ ውስጥ ነው የገባነው። ከዛ ነው እዚህ ጋር ኢንስቶል አናውን አፕስ ሚለውን እሱ ውስጥ እንገባለን። እዚህ ውስጥ ስትገቡ እንግዲህ ቴሌግራም፣ ሼሪት ወይም ክሮም ያሉ አፖች ፍቃድ ተሰጥቷቸው ከሆነ ኖት አለውድ በማድረግ ዝጉት። ይህን ካደረጋችሁ ሳታውቁ ወይም በስህተት ሊንክ ብትነኩ እንኳን አፕሊኬሽኑ በራሱ የመጫን እድል አይኖረውም ማለት ነው። አሁን ይሄኛውን ክሮምን እናጠፋለን ማለት ነው። አሁን የቴሌግራምም እዚህ ጋር ጠፍቶ ነው ያለው። እኔ ታጠፉታላችሁ ማለት ነው። ሶስተኛው መስተካከል ያለበት ነገር አፕ ፐርሚሽን ነው። አንድ አፕሊኬሽን ከስራ ውጪ ሌላ መረጃ እንዳያይ ፈቃድ መስጠት ትልቅ አደጋ አለ። ለምሳሌ አንድ ተራ የፎቶ ማስተካከያ አፕ የእርሱን ማይክሮፎን፣ ካሜራ ወይም ኮንታክት
የስልክ ቁጥር ዝርዝር ለምን ይፈልጋል? መረጃ ለመስረቅ ሊሆን ይችላል። ይህን ለመከላከል ሴቲንግ ውስጥ እንገባለን። የሰርች ምልክቱን እንነካና አፕስ ብለን ሰርች እናደርጋለን። ኦኬ አፕስ ኦኬ ፐርሚሽን ማናጀር ከላይ 3 ነጥቦችን ነክተን ፐርሚሽን ማናጀር የምትለው ውስጥ እንገባለን። እዚህ ውስጥ የገባችሁ አላስፈላጊ እና አጠራጣሪ ፈቃዶች የወሰዱ አፖችን ዱኖት አለው ወይም ዴኒ በማድረግ መረጃችሁን ከስርቆት መጠበቅ ትችላላችሁ ማለት ነው። እዚህ ጋር አላስፈላጊ ፈቃድ የተሰጠ አፕ የለም ማለት ነው። የኔ እናንተ ተጠቀሙት ይሄንን ሴቲንግ። አራተኛና በጣም ሚስጥራዊ ብዙ ሰው የማያውቀው ቦታ ዲቫይስ አድማይን አፕስ ይባላል። ሀከሮች ስልካችሁን ሙሉ በሙሉ ከተቆጣጠሩ ራሳቸው የስልክ አስተዳዳሪ አድርገው እዚህ ቦታ ላይ ይደበቃሉ። ይህ እንዳይሆን መጀመሪያ ሴቲንግ ውስጥ ገብታችሁ ዲቫይስ አድማይን አፕስ ብላችሁ ሰርች ታደርጋላችሁ። ዲቫይስ አፕስ ዲቫይስ አድማይን አፕስ እዚህ ውስጥ ትገባላችሁ። እዚህ ውስጥ ከፋይንድ ማይ ዲቫይስ ወይም ስልካችሁ ሲጠፋ ከመፈለጊያ ውጪ ሌላ የማታውቁት አፕሊኬሽን በርቶ ስልካችሁን ፓስወርዳችሁን እና ፋይላችሁ ሙሉ በሙሉ እያዩት ነው ማለት ነው። ሌላ አፕሊኬሽን ካለ እቺኛው ብቻ ናት መብራት ያለባት ፋይንድ ሀብ የምትለው ማለት ነው። ሌላ በርቶ ከሆነ እናንተ ላይ ማጥፋት አለባችሁ ወይም አፕሊኬሽን ማጥፋት አለባችሁ ማለት ነው። አምስተኛውና የመጨረሻው ስልካችሁን ሁልጊዜ አፕዴት ማድረግ ነው። ብዙ ሰዎች አፕዴት ሲመጣ ኢንተርኔት ይበላል ወይም ስልክ ይጨናነቃል ብለው ይተውታል። ነገር ግን እያንዳንዱ አፕዴት አዳዲስ የሃኪንግ ስልቶችን ለመከላከል የሚያስችል የደህንነት ጋሻዎችን ወይም ሴኩሪቲ ፓችስ ይዞ ነው የሚመጣው። ስለዚህ አፕዴት ለማድረግ ሴቲንግ ውስጥ እንገባለን። ዘን ወደ ታች ተወርዱና ሶፍትዌር አፕዴት ይላል፣ እሱን ትጫናላችሁ። ከዛን ዳውንሎድ እና ኢንስቶል ሚለውን እንጫናለን ማለት ነው። ይህን ከመንካታችን በፊት ግን ስልካችሁ በቂ ቻርጅ እና አስተማማኝ ዋይፋይ መኖሩን አረጋግጡ። ውድ ተመልካቾቻችን እነዚህ 5 ሴቲንጎች በስልካችሁ ላይ ካስተካከላችሁ ስልካችሁን 99% ከማንኛውም የሃኪንግ ሙከራ መከላከል ትችላላችሁ። ከዚህ በተጨማሪም ከማታውቁት ሰው በቴሌግራም ወይም በኤስኤምኤስ የሚላኩ የሽልም ደርሶታል። የሐሰት ሊንኮችን በፍጹም እንዳትነኩ አሳስባለሁ። ቪዲዮ ጠቃሚ ሆኖ ካገኛችሁትና ከተማራችሁበት አሁኑኑ ላይክ ማድረጋችሁን አትርሱ። ለጓደኞቻችሁ እና ለቤተሰቦቻችሁ ደህንነት ሲባል ቪዲዮውን ሼር አድርጉላቸው። እንደዚህ አይነት ጠቃሚ የቴክኖሎጂ መረጃዎች ሁልጊዜ እንዲደርሳችሁ ቻናሉን ሰብስክራይብ ማድረጋችሁን በድጋሚ ላስታውሳችሁ እወዳለሁ። በቀጣይ ቪዲዮ ምን አይነት ይዘት እንዲሰራላችሁ ትፈልጋላችሁ? ሀሳብ አስተያየታችሁን ኮሜንት ላይ ጻፉልኝ። ስላዳመጣችሁኝ በጣም አመሰግናለሁ። በሌላ አሪፍ ቪዲዮ እስከምንገናኝ ሰላም።